ይሄ አንድ ነገር በጥንሹ የነገርከኝ ነው ይለፍ። በሳይንስ ይሄ መደረግ ይችላል። ይሄ ቆየ ሳይንስ ነው። ቪየትናም ላይ አሜሪካም ተጠቅሟለች። እሱም በኋላ መጣበታለሁ። ሁለተኛው ሃይ አልቲቲዩድ ኤሮሶል ዲስፐርሽን ኤንድ ኮንቬክቲቭ ኢንሂቢሽን የሚባለው ነው። ይህ ዘዴ ደግሞ ዝናብ እንዳይፈጠር ሰማዩን ማድረቅ ነው። ድራይንግ ዘ ኤር ስልት። ይሄ ስልት በቃ ሰማዩን ማድረቅ የሚለው ማለት ነው። እንዴት ነው የሚሰራው? አውሮፕላኖችን በመጠቀም በታለመው አካባቢ ሰማይ ላይ ሃይድሮፎቢክ ኤሮሶልስ ወይም ደግሞ ውሃ የሚገፉ ቅንጣቶችን ወይም ደግሞ ብላክ ካርበን ይረጫሉ ወደዛ አካባቢ። ሃይድሮፎቢክ ኤሮሶልስ ይባላሉ። እነኚህ ምንድናቸው? ውሃ የሚገፉ ናቸው። እንደ ብናኞች ነገሮች ወይም ደግሞ ብላክ ካርበን ይባላል። እነኚህን ይረጫሉ። ከዛ ይሄ እንዴት ነው ዊፐናይዝ የሚሆነው ካልከኝ፣ እነዚህ ፓርቲኩሌትስ ከፀሐይ የሚወጣውን ጨረር ስለሚመጡ የላይኛውን የከባቢ አየር ክፍል አፐር አትሞስፌር ያሞቁታል። ከላይ ያለውን የዚህ ስትራቴጂክ ኢፌክቱ ምንድነው? በሳይንስ ዝናብ ለመፍጠር ከታች የሚነሳው ሞቅ ያለ አየር ወደ ላይ ወጥቶ ከቀዝቃዛ አየር ጋር መገናኘት አለበት። ነገር ግን የላይኛው አየር አርቲፊሻሊ ሲሞቅ ይሄ ፕሮሰስ ኮንቬክቲቭ ኢንሂቢሽን ይባላል። ኮንቬክቲቭ ኢንሂቢሽን ይባላል። አየሩ ስቴብል ስለሆነ ስለሚሆን ደመና መፍጠር አይችልም ማለት ነው። ምክንያቱም ቀዝቃዛና ሞቃት አየር እዛ ላይ ይገናኙ። እንደ ሳይንሱ ነው የምናገረው። እንደ እግዚአብሔር ሌላ ጉዳይ ሆኖ አካባቢው በደረቅ አየር ድራይ ኤር ዶም ይዘጋል ማለት ነው። በአቅራቢያ ያሉ መንደሮች ዝናብ ሲያገኙ ደግሞ ይሄ ማለት ታርጌት የተደረገው መንደር ግን ደረቅ ይሆናል እና አንድ ቦታ ሲጥል ሌላ ቦታ የማይጥል ከሆነ በደንብ አድርጋችሁ ይዩት። ደራ እየጣለ እናንተ ጋር የማይጥል ከሆነ፣ ሰላሌ እየጣለ እናንተ ጋር የማይጥል ከሆነ እንደዚህ ማየት እነኝህን አስቡበት። በሶስተኛው ደግሞ የምነግራችሁ ኦቨርሲዲንግ ኤንድ ክላውድ ቾኪንግ ይባላል። ደመናን ማፈን። ይህ ዘዴ ደመናው ዝናብ እንዳይሰጥ አድርጎ ማደንገዝ ነው። በቃ how it works ወደ አካባቢው የሚመጣውን ደመና በተገቢው መጠን ሳይሆን እጅግ በጣም በበዛ አሞኛል ጉንፋን ማሲቭ ሰርፕለስ ወይም ደግሞ የሲልቨር አዮዳይድ ፓርቲክልስ ያጥለቀልቁታል። ይሄ እንዴት ነው ዌፐናይዝ የሚሆነው ካልከኝ፣ በደመናው ውስጥ ያለው እርጥበት ሞይስቸር የሚሊዮኖች ለሚቆጠሩ ጥቃቅን ፓርቲክሎች ይከፋፈላል። እነኚህ ድሮፕሌቶቹ እጅግ በጣም ጥቃቅንና ቀላል ስለሚሆኑ ወደ መሬት መውረድ አይችሉም። ይሄ ስትራቴጂክ ኢፌክቱ ደመናው ዝናብ መሆን ሳይችል በቬፐር ስቴት ታፍኖ ቾክድ ሆኖ ይቆያል። ከዚያም የተፈጥሮ ንፋስ መጥቶ ደመናውን ያለምንም ዝናብ ጠራርጎ ይወስደዋል ማለት ነው። ይሄ ሌላው ነው። ይህም ሊሆን ይችላል እዛ አካባቢ እየተደረገ ያለው። አራተኛው አይነት ደግሞ ኢንቴግሬሽን ዊዝ ፎሬን ኢንተለጀንስ የሚለውን ሳይ በተለይ የሳተላይትና የድሮን እገዛ የሚደረግላቸውን ለማለት ነው። ይህን ስትራቴጂክ ዌርፌር ከአንድ እስከ 3 የነገርኳችሁን ለማስፈጸም የውጭ ሀገራት እንደ ዩኤኢ የቴክኖሎጂ ጋር ወሳኝ ነው። ያን ደግሞ አግኝቶታል። ለማድረግ ደግሞ በፍጹም ወደ ኋላ አይልም። ሜትሮሎጂካል ኢንተለጀንስ ከፍተኛ ጥራት ያላቸውን ወይዘሮች ሳተላይቶችና ኮምፒውተር ሞዴልስ በመጠቀም የትኞቹ የዝናብ ደመናዎች ወደ
ፋኖ ሰፖርት ወዳለበት መንደሮች እየተጓዙ እንደሆነ በሰዓትና በደቂቃ ትራክ ማድረግ ይችላሉ። እንግዲህ ወደ እናንተ ጋር የሚመጣውን ዝናብ ዳመና እነሱ በደንብ አድርገው በሳተላይት ያውታል። እዚህ ላይ አውቶኖመስ ዴሊቨሪ የሚባል ነገር በሰው የሚነዱ አውሮፕላኖች ማለት ነው መሬት ላይ ላለው ሰው በቀላሉ ሊታዩ ስለሚችሉ በጸጥታ ረጅም ርቀት መብረር የሚችሉ ታክቲካል ድሮንስን በመጠቀም በከፍተኛ ከፍታ ማለት ነው በጣም ሃይ አልቲቲዩድ ላይ ሲዲንግ ፍሌርስ ይተኩሳሉ። በጣም ርቀው እናንተ አታዩዋቸውም፣ አትሰሟቸውም። ይሄ እውነት የሰይጣን ስራ ነው እና በአጠቃላይ የስልቱ ማጠቃለያ ምንድነው? የወታደራዊ እይታውን እንድታዩት ነው። ሚሊተሪ ዶክትሪን አለው እዚህ ላይ። የአየር ሁኔታን ማዛባት ብቻውን ጦርነት አያሸንፍም፣ ግን ሰውን ያስርባል። ስለዚህ መንግስት ይህንን እንደ ፎርስ መልቲፕላየር ይጠቀምበታል ማለት ነው። ምክንያቱም እስካሁን ድረስ እንዳየሁት ይሄ ሰውዬ በእርሻ ሰዓት ጦርነት ይከፍታል። ገበሬው እንዲያርስ አይፈልግም። በቃ አጠቃላይ ማዳበሪያ ይዛል። አረም ላይ ቆናጮ ላይ አይታችኋል፣ የተከመረ እህል ሁሉ ሲቃጠል። ሌላ ደግሞ አሳዩልኝ። ይሄ ሰውዬ የሚያደርገው አንዱ ነገሩ ምንድን ነው? እዚህ ጋር አንድ ነገር እንግዲህ እንዳያችሁት በእውነቴ ነው የምላችሁ፣ ገበሬው ላይ ያለው ጥላቻ ሰውዬ ቀላል አይደለም። በተለይ ለኛ ገበሬ እና መሬት ላይ ገበሬው ልክ እርሻ ወቅት እንዳያርስ ጦርነት ይከፍታል፣ ማዳበሪያ ይከለክላል እና የቤት እንስሳትን ሁሉ እንግዲህ እህልን ሁሉ ነገር ያጠፋሉ ማለት ነው። የሰማይና የመሬት ጥምር ጫና እንግዲህ በመጨረሻ ህዝቡን ለከፍተኛ ረሃብና በመዳረግ ፋኖን የመደገፍ አቅሙን ለማዳከም የታለመ ስትራቴጂ ሊሆን ይችላል። ይሄ ሊሆን ይችላል። የዚህ ነገር ምንድነው? እኔ ይሄን ስትራቴጂክ ትንታኔ ላይ ተመስርቼ ሳቀርብ ማስረጃው ኖሮኝ አይደለም፣ እዛ አይደለም ያለሁት። ግን አሁን እንደው ባጭሯ እንደነገርከኝ እንደዚህ ይመጣና በቃ እንደ ንፋስ ልም ይላል ያልከው ከነኚህ ነገሮች ጋር ስለሚያያዝ ነው የሚል ነው እና በታሪክ ደግሞ ያሉትን ነገሮች የተወሰኑ ልበል፣ የተወሰነውን ላቅር። ምንድነው? በታሪክ አሜሪካ ጦር በቪየትናም ጦርነት እያደረገ ባለበት ጊዜ ለመጀመሪያ ጊዜ ዌዘር ሞዲፊኬሽን በሚባል በይፋ ጦር መሳሪያ ሆኖ ያገለገለው በቪየትናም ጦርነት ነው። 1967 የታያችሁ እስከ 1972 ድረስ ባሉት ወቅት ነው። በአሜሪካ ጦር ነበር እንግዲህ ይሄ ሆነው። ይህ ምስጢራዊ ዘመቻ ወይም ደግሞ ኦፕሬሽን ፖፔ ይባላል እና ስትራቴጂው